በጣም ደስ የሚል ቀን ነው ዛሬ። ያው የምስራች ያየንበት ቀን የመጀመሪያ ቀን ነው። ይሄን ደስታ ያው የሚያውቀው ሰው ያውቀዋል። እስኪ የምስራች ያየንበትን ቀን እንደዚህ በማስታወሻ በ2018 በገና በዓል ጠዋት ላይ በቁርስ ሰዓት ላይ የታየች የመጀመሪያ የፋርማችን የመጀመሪያ የእርባታችን የመጀመሪያዋ ፈርቀዳጅ የሆነችው ኬጅ እቺ ኬጅ ናት። የመጀመሪያዋ እንቁላል ተጣለች። እንዴት ደስ እንደሚል የልፋታችን ውጤት የመጀመሪያ ውጤት ይታይ። በእርግጥ እኔ የጠበቅኩት ሌላ ኬጆች ላይ ነበረ፣ ሌሎችን ዶሮች ነበር የጠበቅኩት። ግን ያልጠበቅኩት ኬጅ ላይ በመጣሉ ራሱ ደስ ብሎኛል። ያልጠበቅኩት ቦታ ላይ ነው የተጣለችው። ተጠላ ያገኘኋት አልደረሱም ብዬ ያሰብኳቸው ናቸው የጣሏት እና ደስ ይላል። በጣም ደስ ብሎኛል። ደስ የሚል ቀን ነው እና ደስ የሚል ነገር ነው። ያው ዶሮቼ እስካሁን ድረስ በሙሉ ጤንነት እኔ ጋር ከመጡ ወደ 2 ወር ናቸዋል። በሙሉ ጤንነት ላይ እና በጥሩ ፐርፎርማንስ ላይ ሁሉም በሚባል ሁኔታ በተቀራራቢ የእድሜ ክልል ላይ ሆነዋል። በቅርቡ የተሻለ ነገር እንደምናይ እርግጠኛ ነው። ያው እንግዲህ እንደምታዩት ኬጃችንም እንቁላሏን ወደፊት አውጥቶ አሳይቶናል። ያው እንደምታዩት ነው እንግዲህ ከዚህ በላይ እንግዲህ ኬጆቻችንን ደግሞ የእርባታችንን ሲስተም እያሻሻልን የምንሄድበት መንገድ ይኖራል እና ደስ ይላል። በጣም ደስ የሚል ቀን ነው ዛሬ 2018 የገና በዓል በጣም የማይረሳ ጊዜ ነው ብዬ አስባለሁ በህይወቴ ውስጥ። ያው እንደዚህ ነው እንደምታዩት እንግዲህ እና በቀጣይ ስለ አረባብ ሲስተሙ፣ ስለ ሽያጭ ሁኔታ፣ ስለ መኖ፣ ስለ አንዳንድ ነገሮች እኛ ከወሰናቸው ልምድ የተነሳ እንመካከራለን። ያው በትንሽ ቦታ ላይ ብዙ ዶሮዎችን የማርባት ሲስተም ነው የሚባለው። ይሄ ኬጅ ነው ሲስተሙ። እንግዲህ እስኪ ውጤቱን አብረን የምናየው ይሆናል እና ደስ የሚል ቀን ነው። በጣም ደስ ብሎኛል።